በፊት ያወጣው ታግለህ ያወጣው እንባ ከደረቀ በኋላ ከእንደገና መጀመር ምንም ይሉት ነው። ዋትስአፕ ተመልሰናል ከእንደገና በሶስተኛ ቪዲዮ፣ የሳምንቱ ሶስተኛ ቪዲዮ። እናንተን ዘና ፈታ ለማድረግ ማንቆፍለው ጉድጓድ የለም። ቆፍረን አሪፍ ነገሮችን ለእናንተ እናቀርባለን። ዛሬ የምናየው ቪዲዮ የያሲኖ አሪፍ ሞመንቶች ናቸው። አሪፍ ፈን የሆኑ ሞመንቶችን ሰብሰብ አድርገን አብረን እናያቸዋለን። በጣም እንደምንፍታታ እንደምንዝናና እርግጠኛ ነኝ። ከተመቻችሁ ላይክ እና ሰብስክራይብ አድርጉ። ኤርማኒ ወደ ቪዲዮ። ልጆችሽ ናቸው። በቃ ይደጉልሽ ይደጉልሽ። ባለቤቴን ቤት ስለሚል ስራ ያግዝሻል። ለዚህ ነው ምን ተበዛችሁት? አረቡ ቢገባ ያዋጉኛል። ለዚህ ነው ምርት ያበዛችሁ። ደስ ይላል። እሺ እኔ በሁለት ወንድ ከታ ዶክተር ምን ሆኖ ነው? ልጅ ነው ዶክተር። ያው ባስካልዲና ቀልዱ ያለ ቀልዱ ይላል፣ አስቁኝ ይላል። ካላሳቅን በግጥም በዋቃ ውስጥ በጭንቅላት ለቆ ነው አንጋት ዞር። ምን ፉገራ ትሮማ ዲስ ኦርደር ቀልጅልኝ እኔ ቀል ምንድን? እሺ በቃ አንዱ ራሱን ሊያጠፋ ፎቅ ላይ ወጣ። ከዛ ቀድሞ ስልኩ ጠፋ። ከዛ ምን እሱ ነገር ያልች ታው ቀልጅ አንዱ ኩል ነኝ ይላል። ኩል ነኝ እያለ የሰፈር ሰው ቻፕስቲክ አይሻልም ምናምን አለ። አንዱ ታማሚያችን መጥቶ ቂጡ ከማነሱ የተነሳ አርቲፊሻል ቂጥ አስገጠምንለት። አይደለም እንዴ ነው ዶክተር። ሌላ ድንገር ያው አንዱ ደግሞ የወንድሙ አፋብኝ። ይሄ ጨዋታ ታግሬ እኮ ነው እኮ አይደለም። ተረጋጋ። ማጠንዘዣው ጋር ስትባል እምቢ አጣዳ ያበደ እቺ ተመችታኛለች። ቀጣይ አንበሳው እዱዬ እንኳን አንቺ አስደነገጥሽኝ። መኪና በዚህ ፀሐይ ምን ነው ወዴት ሄድክ ነው? ስራ ያለኝ አልመስልም። አሁን ሲሄድ ዞሩብኝ እኮ ነው። እናቴ ቆንጆ። እሺ መኪና ገዛሽ? መኪና ገዛው። እውነት ታስታውሳለህ? ያኔ እንጋባ ስልህ የትም አደርሽም እያልከኝ ነበር። እምቢ ብዬ ነው። አዎ ኧረ ተው፣ እኔ እንደዚህ ልታደርግ አይደለም። እኔ ይገባኛል። እውነት መኪና ገዛሽ? ወይ እንደውም ይሄ ከስንት አንዴ የሚይዛት 3 መኪና አለኝ፣ ቤቶች አሉኝ። አንተም ቢያልክ ያኔ አይዞህ ተው። የገፋሁት ሁሉ እኮ ጥሩ ቦታ ደረሰ። ደረሰ። አገባሽ? አሁን አገባሽ? እና አሁን በምን ላግዝ? እኔ ልረዳ፣ ከጎን ልሆን ዝግጁ ነኝ። ችግር የለውም። ውሻ ትፈልጋላችሁ? የምን ውሻ? እኔ ውሻ እንደማልወድ ታውቃለህ። እሺ ድመት ልሁን እናንተ ቤት? ግን እውነት የተዋችሁ ሰው የሆነ እንትን አድርጎ ተሻሽሎ እንደማየት ቅጥል የሚያደርግ ነገር የለም። ኤኒዌይስ እንቀጥል ወደ ቀጣይ ቪዲዮ። ጥሩ በግ ነው ገዛችሁት። በጣም አሪፍ ነው። ያው በቃ ጣፋ ምናምን ፌስታል ውስጥ አድርጋለሁ። ጮጓራ ምናምን ሁሉን ከትቻለ። ብልቱስ አለ እኮ አለ። ዋስተን በበጉ ቆለጥ እየጠረጠርሽኝ ነው። ምኑን በላው ታበማ ምንም በላውት በእናትህ ካላመንሽ ነፈትሽ ምን በቁ ፈትሻል። እኔ አታምኝም ማለት ነው። ለድመት አልወጥም። እሱ ሆነ ነው ካላመጣ አለቅም እና ወደ ቀጣዩ እንሂድ።
ይሄ ስራ ቦታ ነው። እኔ እዚህ እንድትመጣ አልፈልግም። ስንቴ ነው ሲገራታሽ ካልሲ የለም። በእናትሽ ይቅርታ ፋካውት አይ የለም። ይሄ እኮ የሴቶች ልብስ ቤት ነው፣ የወንዶች አይደለም። እኔ ቆንጆ በእናትሽ ከዚህ በኋላ አይለምድልም። ተነጋገርን በቃ ቦክሰር ሳልሽ ሌላ እግዚአብሔር ስሜት ነው የሚቆርጠው ታውቃላችሁ። አሁን በፊት ያወጣው ታግለህ ያወጣው እንባ ከደረቀ በኋላ ከእንደገና መጀመር ምንም ይሉት ነው። በጣም አስቸጋሪ እኮ ነው ጌታ። ሄሎ ማልደውልልህ እንዴት መጣ? ማይ ካሚንግ ጥናት ሰዓት ደረሰ። ቤቢ አለ አይደለም ልግባ ወይ አስጠይቁ ቀየርኩለት ማለት በቃ አንተ 6 ወር ሙሉ አስጠናው ልጅ ላይ ምንም ለውጥ አላየሁም። ስለዚህ አስጠይቅ ቀየርኩለት። አንተ ማስጠናት አትችልም። ባይዘው ልጅሽ ምናግርሽ ደደብ ነው። ዲፕ ዳንቆሮ ነው። ልጅ ነው የሰደኩ መሆኑ ነው። እኔ ባይዘው በጣም ብዙ ህፃናት አስጠንቻለሁ፣ ግን እንደሱ ደጅ አስጠናኝ ሰው የለም። ጭንቅላቱ ምን እንደሚያክል አባብራስ ግን ምንም አያውቅም። ስራው ልጅ ብላ ያረጋታል ይሰደባል እንዴ። ግን የምር አንዳንድ ልጆች አሉ ብታስረዳቸው ማይገባቸው። ቤተሰቡ ደግሞ እንትን አይልም ምንድነው አያውቅም። እነሱ መሆናቸውን ያንተ ችግር ነው የሚመስለው። ምን ታረጋለህ አንተ? አስታስጠናለት ሄዳለህ አይደለ? ከዛ ውጪ ምንድነው የምታረገው? ኤኒዌይስ እንቀጥል። በማለት እኮ አይደለም ችግር አለ። እኔ ካሳልም ሽጬ እኖራለሁ እኮ በቆሎም እኮ እሸጣለሁ። ግን ልጅሽ ምንድነው ደደብ ነው። ታደብ ባይዘው ደህና ያስፈልግም ልጅሽ ነው። ምክንያቱም አንቺም ደደብ ነሽ ማለት። አሁን 11 ቀን አስጠናውበት ብር አለ በሂሳብ ስጭኝና ደግሞ እንዴት ታደብህን ብር ያምራል። እኔ ማሳዝነኝ አንድ ወር ልሰጥ ነበርስ ምን ይመስላል ማለት በደሞዜ ተሳደድኩበት። ደደቡ ነው። ነይ አባ ይሄን ብታሳልፈኝ ችግር የለውም። አትፍሪ። አሳልፍ። ምንድን ነው የሚያስጠላው? አትፍሪ። ችግር የለውም አለው። ሰዎችን ይጎዳል ብዙ ጊዜ። ቴንክ ዩ ሶ ማች። ኢትስ ኦኬ። ችግር የለውም። ምንም ማለት አይደለም። ችግር ባንስ ክሊስ ስጭኝና አልደውልልሽ። በጣም ደስ ይለኛል። ኦኬ እሺ። አንተ ማነው ስምሽ? መልካም። የሰው ልጅ ማንነት በልብስ አይለካም። አይ አሁን እዚህ ጋር ጥሩ ሆኖ ሳለ አሁን እንዲመስልህ ማንም ያምንህ። እኔ ግራ ይገባኝ። ማንም ያምንህ ለምን 10,000 ቪዲዮ አሰራ እንዲመስልህ ነው። ማንም ያምንህ። የሰው ልጅ በልብስ ላይ ይለካ ይችላል። በልብስ አይለካም። በፊትስ ሉክ ፊቱ ነው። ከዛ እዚህ ጋር እንትን አስሮ የምንድነው የሙዝ ልጣጭ አስሮ ከዛ ጥቁር ተቀብቶ እንጨት ይዞ ድንጋይ ይዞ ምናምን አይለካም አይደል? I don't know maybe it's just my opinion ግን እኔ የሚለካ ይመስለኛል። እስከተወሰነ ጊዜ እስከተወሰነ ኤክስቴንት ይለካል። አይለፍ ከዛ በኋላ አይለፍ። የሆነ ስቴጅ ካለፍክ በኋላ አይሆንም። በደንብ ነው የሚለካው። እኔ እንደዛ ነው ማስበው ለራሴ ማለት ነው። ኤኒዌይስ አሪፍ ነበረ። ኢትስ ፋኒ። እንቀጥል። ሶሪ በጠበጥኳችሁ። ሌትስ ጎ ቱ ዘ ኔክስት ቪዲዮ። በገዛ ቤቱ ሲሳቀቅ እኔ ወይ ምን አይነት አከራይ ናቸው? እኔ ይኸውልሽ ሰውዬ መምጣት አልችልም። በገዛ ቤቱ ወዳቸው ነው ደሰብ ተክሌ ማገገመ። አዎ ምን ልርዳ? መገገም ፈልጌ ነበር። ኦኬ ይቻላል። ከምን ነው የምታገገመው? የተለያዩ ነገሮች ነው ያሉብኝ። ኧረ ልገግም በቃ። ኦኬ ይቻላል። ችግር የለውም። ክፍያ አለው። ስንት ነው? ክፍያ 50 ሺህ ብር ነው። 50 ሺህ ብር? አዎ 50 ሺህ ብር? አዎ ለመገገም? አዎ ምን ነው? ኧረ ገገማችሁ በጣም ምን ትንሽ እኮ ነው መገገም ብዬ የምወጣው። አይ እንደዚህ እኮ አይደለም። እንደዚህ አይደለም? አዎ ኧረ ትንሽ አስተያየት። አይ የለም እንደዚህ
ስንት ወር ነው የምቆየው? አንድ ወር። እሺ እኔ በ3 ቀን ቶሎ ነው ስገግም ማንም አይችለኝም። ገባ ግግም ከዛ ፍርግም አይቻልም። የለም እንዴ ዘመነ ይተፋም እዚህ ናቸው እንዴ? አረ ማሲየ ፍሬንዶች አሉ። ችግር የለም። አይቻልም። አረ ይደብራ። አይቻልም። ነበር ጠይቅ በእና ወንድ ልጅና አንድ እቺ ብቻ መልስ አላስቸግር። አንድ ተናገር ቶሎ በል። ክብሪት አለ? እሺ አብራብር አታቴድም እንዴ? ተው ማገገም የፈለገን ሰው ማገዝ ጥሩ እኮ ነው። 50,000 ብር ባይከፈል 3-4 ቀን ቆይቶ ቶሎ ግግም ብሎ መውጣት ቢችል በጣም አሪፍ ነው ብዬ አስባለሁ። እኛም የምናገግምበት ብዙ ነገሮች አሉ። እንገግም እስቲ አግዙ። አሁን ከቪው ጥረት እየገገምን ነው። በጣም ማገገም እንፈልጋለን ከቪው ጥረት። ስለዚህ እናንተ ናችሁ የምትረዱን። 50,000 ብር እንደማትጠይቁን ተስፋ እናደርጋለን። እስቲ አግዙን። ጀማሪ ነን፣ እንጀምር እስቲ። ጀምረን አጋምሰን እንጨርስ ነው። አግዙን። ኤኒዌይስ በጣም ነው የምትመቹኝ። ከተመቻችሁ ላይክ እና ሰብስክራይብ ያደረጋችሁ እስካሁን ቪዲዮ አሪፍ እንደሆነ እርግጠኛ ነኝ። እንቀጥልበታለን። ኦ ማይ ጋድ ስድስት ዓመት በኋላ ራሱ ቁጭ እንደ ልጅነት አሁን ቆንጆ ነኝ። እኔ ራሱ ወርትዬ እኔ በጣም ሳገኝሽ ደስ አለኝ። አሜሪካን ሀገር 26 ዓመት እንደቃል። እኔ ምን ልቆጥ አገባህ እንዴ? ምን ይሰራልኛል? ምን ስራ አለኝና አይፎኑን አመጣሽልኝ አይደለ? አንተ ከንፈርክ ራሱ ልክ እንደ ድሮ ነው። እንደዛ እንግዲህ ልጅነት ነገር ነው። በጣም አንቺ ራሱ እንደልፋትሽ ጨምሯል ፋትሽ። ሞባይሉን አመጣሽልኝ አይፎን። እሱን እኮ ቀረጥ እንደ አይፎን ሳታመጪ ነው አፈን እንደዚህ ትጎረጉሩ ሚስት መታለ የለ እንዴ? ምን አይፎን ነው የምትለው? ቀጨም አድርግና ወደ አሜሪካ ፎከስ ማድረግ ያለብህ ሎንግ ተርም ነው። ፎከስ ማድረግ ያለብህ ሎንግ ተርም ማየት ነው ያለብህ እኮ። እንደዚህ በአጭር በአይፎን ትታላለህ። አሜሪካ መሄድ እየቻልክ አግብተህ ይመስል ነበረ። ቪዲዮአችን በጣም እንደተመቻችሁ እርግጠኛ ነኝ። ያሲኖ አሪፍ ቀልዶች አሉት፣ አሪፍ የሚሰራቸው ነገሮች አሉ እና ሰሞኑን ደግሞ እየሞከርኩ ነው ብሎ መጥቷል። እኛም ለመፖሰት እየሞከርን ነው፣ በየቀኑ ለመፖሰት እየሞከርን ነው። ያ እና ይሄን ለማለት ነው የፈለግኩት። ቪዲዮ ይሄን ይመስል ነበረ። ከተመቻችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ሼር ኮሜንት እያደረጋችሁ ቀጣይ ቪዲዮ እስክንገናኝ ድረስ ኤርማ ነኝ። ፒስ